በቤተሰቡ በተለይ እባካችሁ እኔ እጅግ በጣም ትንሽ ልጅ ነኝ። ትንሽ ልጅ ነኝ ስል ደግሞ የሆነ በጣም ጩጬ ነኝ እያልኩ ሳይሆን ትዳር መስርተው ልጆች ወልደው የልጅ ልጅ አይተው ላሉ ሰዎች መካሪ መሆን ሰው አይደለሁኝም። ግን እባካችሁ ክርስቲያኖቶች ወንድሞች ትዳር ከጀመራችሁ በኋላ ኃላፊነት ከወሰዳችሁ በኋላ በትዳር ህይወት አንድ ከሆናችሁ በኋላ እባካችሁ ለእያንዳንዱ ለምታደርጉት ነገር ዋጋ ስለሚያስከፍል ኃላፊነት ውሰዱ። እባካችሁ የቤት አባወራ የምትሆኑ ወንድማችን እባክህን አባወራ ከሆንክ ትልቅ ኃላፊነት ስለሆነ ኃላፊነትን ተወጣ። የቤት እመቤት የምትሆኝ እህታችን የቤት እመቤት ከሆንሽ ትልቅ ኃላፊነት ስለሆነ ኃላፊነት ሽቶጪ። ይህንን የትዳር ህይወት የባረከው የቀደሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና እንዲህ አይነት የተባረከ ህይወት ውስጥ ገብተን በማን አለብኝነት ትዳር የምናፈርስ ሰዎች ምን ያክል ልጆች ላይ ፍቺ ምን ያክል ዋጋ እንደሚያስከፍል በዛው በጣም የምትመሩበት ታሪክ ነው ብዬ አምናለሁ። የሳምሪ ታሪክ ብቻ አይደለም በጣም